ጋን ዊዝ ዘ ዊንድ። ጊዜው እንደ አውሮፓውያን አቆጣጠር 1861 ዓ.ም የጸደይ ወራት ነው። የአሜሪካን ጆርጂያ ግዛት ታራ የተባለ የአትክልት ስፍራ ያለው መንደር ስካርሌት ኦሃራ የተባለች ቆንጆ ጉብል ትኖራለች። ስካርሌት በሁለት ሐሳቦች በጭንቀት ተውጣለች። የአትክልት ስፍራውን ታራን ለመውረስ ባሰፈሰፉ ከሳሾችና አሽሊ ዋይክ የተባለ ወጣት የማግባት ፍላጎት መሃል። የምትወደው አሽሊ ሄላኒ ሄሚልተን የተባለች የእርሷ ዘመድ የሆነችና አትላንታ ግዛት የምትኖር ኮሳሳ ሴት ጋር የጋብቻ ቀለበት እንዳሰረ። በማግስቱ ስካርሌት የአሽሊ አትክልት ስፍራ ውስጥ የሚገኘው ምግብ ማብሰያ ክፍል ገብታ አሽሊን በማግኘት ለእርሱ ያላትን ጥልቅ ስሜት ተናዘዘችለት። አሽሊም እንደሚወዳት ነገር ግን ሚላኔን እንደሚያገባ፣ ምክንያቱም ደግሞ ሚላኒ ከእርሱ ጋር ብዙ የሚያመሳስሉ ነገሮች እንዳላት፣ በአንጻሩ ደግሞ እርሱና ስካርሌት በጣም የተለያዩ እንደሆኑ ነገራት። ስካርሌትም በንዴት አሽሊን በጥፊ ስትመታው ክፍሉን ለቆ ወጣ። ወዲያውኑ ግን ስካርሌት ብቸኛ እንዳልሆነች አስተዋለች። ሬት በትለር የተባለ ጥሩ ስም የሌለው ነገር ግን ዘናጭ፣ ዝነኛ፣ ሁልጊዜ የሚከታተላት የሴት ቅጥ እንደሌላት የሚነግራት ሰው እንዳለ። ታላቁ የአሜሪካን እርስ በርስ ጦርነት ጀመረ። ቻርልስ ሄሚልተን የተባለው ወኔ ቢስና ነገሮች ቶሎ የማይገቡት የሚላኒ ወንድም ስካርሌትን ለማግባት ጥያቄ ያቀርባል። እሷም አሽሊን ለመጉዳትም ቢሆን እየጠላችው ለማግባት ተስማማች። በሁለት ወራት ውስጥም ስካርሌትና ቻርልስ ሄሚልተን ተጋቡ። በተጋቡ በሁለተኛው ወር ግን ቻርልስ ውትድርና ይዘምትና በህመም ሲሞት ስካርሌት ነፍሰ ጡር መሆኗን ታውቃለች። ዌድ የተባለ ወንድ ልጅም ትወልዳለች። ከወለደች በኋላ ስካርሌት ድብርተኛና ደስታ የራቃት ሴት መሆን ጀመረች። ረጅም መንገድ በመጓዝም አትላንታ ግዛት ከሚላኒ አክስት ፒቲ ፓት ጋር ለእረፍት ትሄዳለች። አትላንታ ጥድፊያ የበዛባት ከተማ ብትሆንም ሁኔታው ግን ለስካርሌት ስለተመቻት የሬትን ታላቅነት ማየት ጀመረች። ሬት በግልጽ ንግግርና ሳቁ ስካርሌትን ቢያበሳጫትም ባሎቻቸው የመቱባቸው ሴቶችን ስሜታቸውን ላለመጉዳት ስለሚጠነቀቅ እየናቃትም ቢሆን ያበረታታት ነበር። ጦርነቱ እየገፋ ሲሄድ በአትላንታ ግዛት ምግብና አልባስ እያጠረ መጣ። ስካርሌትና ሚላኒም ውትድርና ለዘመተው አሽሊ ደህንነት ሰጉ። ከባድ ደም አፋሳሽ ጦርነት ከተደረገ በኋላም አሽሊ ተይዞ ተማረከና የያንኪዎች ጦር አትላንታን ተቆጣጠረ። ስካርሌትም ተስፋ በመቁረጥ ወደ መኖሪያዋ ታራ መመለስ ፈለገች። ነገር ግን በጊዜው ነፍሰ ጡር የነበረችው ሚላኒ በማንኛውም ሰዓት ልትወልድ ትችላለች። ከሁሉም በላይ ደግሞ ከሚላኒ ጋር ለመቆየት ለአሽሊ ቃል ገብታለች። ያንኪዎች አትላንታን በያዙ ዕለት ከተማዋን በእሳት አንቀለቀሏት። ሚላኒም ቡ የተባለ ወንድ ልጅን ወለደች። ሬትም ስካርሌትና ሚላኒን እየነደደ ባለው የከተማዋ መንገድ ላይ አሻግሮ ከአትላንታ ውጪ በማድረስ ከያንኪዎች አስመለጣቸው። ስካርሌትም ሙሉ ቀንና ሌሊት ጋሪ እየነዳች ብዙ ሽፍቶችና ወታደሮች የሞሉበትን ጫካ አልፋ ታራ ደረሰች። ስትደርስም እናቷ ኤለን ሞታ፣ አባቷ ጌራልድ ደግሞ አእምሮውን ስቶ እና የያንኪ ጦርም እርሻውን ዘርፎ ቤት ውስጥ ምንም ምግብና ጥጥ አለማስቀረታቸውን አወቀች። ለመኖር ስትል እልህኛዋ ስካርሌት ዳግመኛ ጨርሶ ላለመራብ ለራሷ ቃል ገባች። ያንኪዎች ያፈራረሱትን ታራን መልሳ ለመገንባት ኃላፊነቱን ወሰደች። አንዱን የያንኪ ሌባ ገድላ ራሳቸው በለኮሱት እሳት ውስጥ ጨመረችው። በመጨረሻም ጦርነቱ አበቃ። አሽሊም ከምርኮ መለቀቁንና ወደ ቤት እየተመለሰ መሆኑን፣ ወደ ታራም ወታደሮች እየተመለሱ መሆኑን የሚያበስር መልካም ዜና መጣ። ከነዚህ ተመላሽ ወታደሮች መካከል አንድ እግሩን በጦርነት ያጣውና ቤት አልባው ዊል ቤንቴን የተባለ ወታደር እርሻውን በመንከባከብ ስካርሌትን ማገዝ ጀመረ። አንድ ቀን ዊል አንድ አስፈሪ ዜና ይዞ መጣ። ጆናስ ዋይከርሰን የተባለ የቀድሞ የታራ ቅጥር ሰራተኛ፣ የአሁኑ የመንግስት ባለስልጣን የአባቷን የኦሃራን ቤተሰቦች አባሮ የታራን እርሻ ለመግዛት ተስፋ በማድረግ ታራ ላይ ግብር ጨመረ የሚል። በጣም የተናደደችው ስካርሌት ወደ አትላንታ በቶሎ በመሄድና
ሬትን አማላ በማባበል ግብሯን ለመክፈል የሚያስፈልጋትን $300 ማግኘት አሰበች። ሬት ከጦርነቱ በኋላ በጣም ሀብታም ሆኗል። ነገር ግን ያንኪዎች እስር ቤት ታስሮ ስለነበር ስካርሌትን አሁን ሊያግዛት አይችልም። ስካርሌት የእህቷን እጮኛ አየችው። ፍራንክ ኬኔዲ ይባላል። አሁን አንድ ላይ መጋዘን አለው። እናም አንድ ዕቅድ አበጀች። ታራን ለማዳን ስትል እህቷንም ክዳ ፍራንክን ማግባትና የታራን ግብር መክፈል እንዲሁም የፍራንክን ንግድ የበለጠ ተርፋማ ማድረግ። እናም አደረገችው። ሬት በትለር ጉቦ ሰጥቶ ከእስር ቤት ከወጣ በኋላ ስካርሌት ወፍጮ ማሽን እንድትገዛ በቂ ገንዘብ ሰጣትና ወፍጮ ተከለች። ስካርሌት ወደ አትላንታ ለቀብር ተመለሰች። ከታራም አሽሊና ሚላኒን ወደ አትላንታ ተመልሰው የእርሷ የጣውላ ፋብሪካ ባለድርሻዎች እንዲሆኑ አሳመነቻቸው። ከትንሽ ጊዜ በኋላም ስካርሌት ከባለቤቷ ፍራንክ ኤላ ሎሬና የተባለች ልጅ ወለደች። አንድ ቀን ከወፍጮ ቤት ስትመለስ አንድ ጥቁር ሰውና ነጭ ግብረ አበሮቹ እርሷና ፍራንክ ላይ ጥቃት አደረሱባቸው። ከዚህ ጥቃት በኋላ ፍራንክ ሞተ። ሬትም ለስካርሌት የጋብቻ ጥያቄ ያቀረበና ተቀበለችው። ስካርሌትና ሬት በኒው ኦርሊንስ ረጅም የጫጉላ ጊዜ ካሳለፉ በኋላ ወደ አትላንታ ተመለሱ። በዚያም አንድ ትልቅ መኖሪያ ሰርታ ከሀብታም ያንኪዎች ጋር ተቀራረበች። ስካርሌት ታረግዝና ቦኒ ብሉ በትለር የተባለች ሴት ልጅ ትወልዳለች። ሬትም ቦኒ በታወቁ የአትላንታ ነዋሪዎች ዘንድ ጥሩ ዝና እንድታገኝና እንደ እናቷ ስካርሌት እንዳትገለል በጣም በፍቅር አቅርቦ ለማሳደግ ስኬታማ እንድትሆን ዘመቻ ጀመረ። የስካርሌትና የሬት ትዳር ሲጀመር ደስ የሚል ነበር። ነገር ግን በኋላ ላይ ሬት ለስካርሌት መራርና የተለየ እየሆነ መጣ። ስካርሌት ለአሽሊ ያላት ስሜት እየቀነሰ ወደ አዘኔታ እያዘነበለ ጓደኝነት ወደ መሆን ደረሰ። ነገር ግን የአሽሊ ቀናተኛ እህት የሆነችው ኢንዲያ አሽሊና ስካርሌትን ተቃቅፈው አግኝታቸው የፍቅር ግንኙነት እንዳላቸው አድርጋ ወሬውን ነዛችው። ሚላኔ ከስካርሌት ጎን በመሆን ሐሜቱን ተቃወመች። በፈረስ ውድድር አደጋ ምክንያት ቦኒ ትሞታለች። በቦኒም ሐዘን ሬት ራሱን ለመሳት ጥቂት ቀርቶት ነበር። ከስካርሌት ጋር ያለው ትዳርም የከፋ ደረጃ ላይ ደረሰ። ከቦኒ ቀብር በኋላም ሚላኔ አርግዛ ልጇ ሳይወለድ ሆዷ ውስጥ ይሞትና በጣም ትታመማለች። በሚላኒ ሁኔታ በጣም ያዘነችው ስካርሌት ሮጣ እርሷን ለማየት ትሄዳለች። ሚላኒም አሽሊና ልጇን ቡን እንድትንከባከብ ቃል ታስገባትና ትሞታለች። ስካርሌትም ሚላኔን እንደምትወዳት ደጋፊዋም እንደሆነች አሽሊ ደግሞ የማይጨበጥ ምኞት ብቻ የሆነ ሰው እንደሆነ አስተዋለች። ሬትን በእውነት እንደምትወደው ደመደመች። ሚላኔ ከሞተች በኋላም ያወቀችውን የእውነት መገለጥ ልትነግረው በፍጥነት ወደ ሬት ሮጠች። ሬት ግን ለስካርሌት ያለው ፍቅር እንደጠፋና ትቷትም እንደሚሄድ ይነግራታል። ሐዘን ሰቅዞ የያዛት ብቸኛዋ ስካርሌት ወደ